ሰላም ሰላም ውድና የተከበራችሁ የቃል ቲቪ ቤተሰቦች በያላችሁበት ሰላምና ፍቅር ከእናንተ ጋር እንዲሆን መልካም ምኞቴ ነው። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ስለ ሞሪንጋ የጤና ጥቅምና እንዲሁም ደግሞ ስንወስዳቸው መውሰድ ያሉብንን ጥንቃቄዎች ለእናንተ የምነግራችሁ ነው። እስከ ቪዲዮ መጨረሻ እንድትከታተሉኝ በአክብሮት እጠይቃችኋለሁ። ከዛ ባለፈ ግን ለድምፄ በጣም ይቅርታ፣ በእንቅልፍ የተነስቼ ነው ይሄን ቪዲዮ እየሰራሁት ያለሁትና ምክንያቱም ሰዓት ስለሌለኝ እዚህ አጋጣሚ ከኔ ጋር ዩቲዩብ ጀምራችሁ ያቋርጣችሁ ልጆች ካላችሁ እንደምን ማመቻችታችሁ እንድትሰሩ ነው ማበረታታው። ከዛ ባለፈ ከርዕሴ እንዳልወጣ ወደ ሞሪንጋ የጤና ጥቅም ልወሰዳችሁ ማለት ነው። እንግዲህ ሞሪንጋ በውጭ ዓለም ሱፐር ፉድ በመባል ነው የሚታወቀው። ኢትዮጵያ እንኳን ያን ያክል ብዙ ጊዜ አልተለመደም ብዬ ነው የማስበው። ምክንያቱም እኔ ከነበርኩበት ማህበረሰብ አንፃር ሞሪንጋ በእኛ ሀገር ያን ያክል ያው የሚያውቁት ያውቁታል፣ ግን ሞር አልተለመደም ብዬ ነው የማስበው፣ በተለይ በገጠሩ አካባቢ። ለማንኛውም እስኪ በሞሪንጋ ውስጥ የምናገኛቸውን ቫይታሚንና ኒውትረንት ለእናንተ ልንገራችሁ ማለት ነው። እንግዲህ በሞሪንጋ ውስጥ ሁሉም አሚኖ አሲዶች በከፍተኛ አሚኖ አሲድ የበለጸገ ነው። ከዛ ባለፈ ከሙዝ ከምናገኘው በ7 እጥፍ ፖታሽም ከሞሪንጋ እናገኛለን ማለት ነው። ከወተት ከምናገኘው በ2 እጥፍ ፕሮቲን እናገኛለን ማለት ነው ከሞሪንጋ። አሁንም ከወተት ከምናገኘው በ4 እጥፍ ካልሽየምን ከሞሪንጋ እናገኛለን ማለት ነው። አሁንም ከብርቱካን ከምናገኘው በ7 እጥፍ ቫይታሚን ሲ ከሞሪንጋ እናገኛለን ማለት ነው። ከስፒናሽ ከምናገኘው 25 እጥፍ አይረን እናገኛለን ከሞሪንጋ ማለት ነው። ከእንቁላል ከምናገኘው 36 እጥፍ ማግኔዥየም እናገኛለን ማለት ነው። ከለውዝ ከምናገኘው 50 እጥፍ ቫይታሚን ቢ3 ወይም ቢ3 እናገኛለን ማለት ነው። አሁንም ከለውዝ ከምናገኘው 56 እጥፍ ቢ2 እናገኛለን ማለት ነው። ከዛም ባለፈ እንግዲህ ሞሪንጋ ሎው ብለድ ሹገርም ነው፣ እንግዲህ አንቲ ዳይቤቲክም ነው ማለት ነው። ዳይቤቲክ ወይም የስኳር በሽታን ለመከላከልም ያግዛል ማለት ነው። ከዛ ባለፈ ሎው ኮሌስትሮል ነው። መጥፎ ኮሌስትሮል በሰውነታችን ውስጥ እንዳይጨምር ያደርጋል። መጥፎ ኮሌስትሮል በመቀነስ ለጤናችን ጠቃሚ የሆነውን ኮሌስትሮል እንዲጨምር ያደርጋል ማለት ነው። ከዛ ባለፈ ደግሞ ከፍተኛ ፋይበር በሞሪንጋ ውስጥ ስለሚገኝ ለምግብ መፈጨትም ያግዛል ማለት ነው። ሌላኛው እንግዲህ ሞሪንጋ የፀጉርን ጤንነት ለመጠበቅ፣ የቆዳን ጤንነት ለመጠበቅ እንዲሁም ደግሞ የአጥንትን ጤንነት ለመጠበቅ ሰውነታችን ላይ ደግሞ አንቲባክቴሪያል አንቲፈንገል ነው። ምክንያቱም ሞሪንጋ ባሉት ከፍተኛ አንቲኦክሲደንቶች አማካኝነት አጠቃላይ የሰውነታችን ጤንነት ለመጠበቅ ከፍተኛ አስተዋጽኦ ነው ያለው። ከዚህ በመቀጠል ግን ያው ጥቅሙ ብቻ እያየን አንዳንድ የምንሰራቸው ስህተቶች ስላሉ እሱ ልንገራችሁ። በመጀመሪያ ራሳችሁ የምታዘጋጁት ከሆነ መካከለኛ የአየር ንብረት ባለበት ቦታ ካጠባችሁ በኋላ አድርቃችሁ ብትጠቀሙት ይመከራል ማለት ነው። ምክንያቱም ውጭ ላይ ለከፍተኛ ሙቀት ወይም ፀሐይ አጋልጣችሁ በምታሰጡት ሰዓት ከውስጡ ያለው ቫይታሚንና ኒውትረንት ሙሉ በሙሉ ልታገኙት ስለማትችሉ፣ ስለዚህ መካከለኛ የአየር ንብረት ባለበት ወይም ቤት ውስጥ በአየር ብቻ አድርቃችሁ ፈጭታችሁ ብትጠቀሙት ይመከራል ማለት ነው። እኔም ተጠቅሜያቸዋለሁ። ከዚህ ባለፈ ግን እስኪ ጥያቄ ለእናንተ፣ ሞሪንጋን ራሳችሁ አዘጋጅታችሁ ተጠቅማችሁ ታውቃላችሁ? በጣም ብዙ ልዩነት ነው ያለው። እኔ ገበያ ላይ አማዞን ላይ ገዝቼ ነበርና አማዞን ላይ የገዛሁት በጣም አሪፍ ነው ማለት ተወስዱታላችሁ። ግን ራሴ አዘጋጅቼ የተጠቀምኩት በጣም ነው የሚመረውና ግን ማለት ራሳቸው ያዘጋጃችሁት ሞር ተመራጭ ይሆናል ብዬ ነው የማስበው። ምክንያቱም ገበያ ላይ ያው በፋብሪካ ውስጥ ፕሮሰስ ነው የሚያልፈው። ያው ሙሉ በሙሉ ኒውትረንቱን ላናገኝ እንችላለን። ነገር ግን ራሳችሁ ስታዘጋጁት ሙሉ በሙሉ በጥንቃቄ ስለምታዘጋጁ ኒውትረንት ታገኙታላችሁ ማለት ነው። ስለዚህ ራሳችሁ ብታዘጋጁትን ተመራጭ ይሆናል ማለት ነው። ከዛ ባለፈ ደግሞ የውሃ ጾም ወይም ኢንተርሚተንት ፋስቲንግ፣ ወይኔ እንግሊዘኛው ጠፋ ቢወጣስ እንግዲህ ካሉት
እና የውሃ ጾም ጾሙ ከሆነ በባዶ ሆዳችሁ አትውሰዱት መጀመሪያ ማለት ነው። እኔ ስላየሁት ነው። ያው ያሉት ቫይታሚንና ሚነራሎችን ስለማስብ በቃ ጧት ልውሰድና ከዛ በኋላ ጾሜን ስጾም እውላለሁ ምናምን ብዬ ወስጄው ነበር የሆነ ሰዓት ላይ እና በጣም ነው ያስታወቀኝ። ያው ሞሪንጋ በተፈጥሮ የመቅረፍ ጸባይ ስላለው እሱን ከወሰድኩ በኋላ ጾሜን መጾም አልቻልኩም። ያን ቀን ጾሜን ብሬክ አደረኩ ማለት ነው። ስለዚህ የውሃ ጾም የምታስቡ ከሆነ ንጹህ ቡና ያለ ስኳር ወይም ደግሞ ሻይ ወስዳችሁ ጾማችሁን በስነ ስርዓት ከጾማችሁ በኋላ ከሌላ ምግብ ጋር ደባልቃችሁ ወይም ደግሞ ምግብ ከተመገባችሁ በኋላ ብትወስዱት ሞር ተመራጭ ይሆናል ብዬ አስባለሁ። ከዛ ባለፈ ለዛሬ የነበረን ቆይታ ይሄ ነው። በያላችሁበት ሰላምና ፍቅር ከእናንተ ጋር እንዲሆን መልካም ምኞቴ ነው። ባይ ባይ።